ሰላም ጤና ይስጥልን የዲጂታል ዲስከቨሪ ቤተሰቦች እንዴት ናችሁ? እንግዲህ ብዙዎቻችን እንደምናውቀው የተለያዩ ቪዲዮዎችን እንሰራለን። ቫይራል እንዲወጣ ምን መስራት አለብን ወይም ምን ማዘጋጀት አለብን? የመጀመሪያው መሆን ያለበት የማቴሪያላችን ኳሊቲ ነው የሚወስነው። አንድ ነገር ቫይራል ሲወጣ ማቴሪያላችን ምን ይመስላል? ለምሳሌ ካሜራ ሊሆን ይችላል፣ እንዲሁም ማይክ በምንሰራበት ወይም በምንቀዳበት ጊዜ ኳሊቲያቸው የተጠበቀ ሆኖ በጣም ከሰዎች ድምፅ ስንወስድ ሊሆን ይችላል፣ እንዲሁም ቪዲዮ ምስል ስንወስድ በጣም ኳሊቲያቸውን እንዲጨምር ያደርገዋል ማለት ነው። ማቴሪያል ብራንድነስ እንዲሁም ደግሞ የዙሚንግ ወይም ኳሊቲያቸው ሌንሳቸው ምን ይመስላል አጠቃላይ ዝርዝር ብዙ ነገር ቢያስፈልገውም አጭሩ ኳሊቲ የሆነ ስራን ለመስራት ኳሊቲ የሆነ ማቴሪያል ያስፈልጋል ማለት ነው። ሁለተኛው ምንድነው? የምንሰራው ነገር ወይም ኢሞሽናል የሆነ ኮንቴንት ማዘጋጀት ነው። ምንድነው? ሰዎች በምናዘጋጅበት ጊዜ ከኛ ምን ይፈልጋሉ? ትራጀዲ የሆነ ሊሆን ይችላል፣ እንዲሁም ኮሚክ የሆነ ሀሳቦችን ይዘውልን ይመጣሉ ብለው ያስባሉ። ያንን በቀላሉ አክሰስ ሲያደርጉት ሰዎች በጣም ይዝናኑበታል፣ ፈን ያደርጉበታል። የምንመርጠውን ነገር ኢሞሽናል የሆነ ሰርፕራይዝ የሚያደርግ ወይ ሩመር ሊሆን ይችላል በምናቀርብበት ጊዜ ሰዎች ጋር ተደራሽ እንሆናለን ማለት ነው። ሌላኛው ሜተድ እንግዲህ የምንሰራው ነገር ከጊዜው ጋር የሚሄድ ቢሆን ሞር የተሻለ ነው። ይሄ ብዙዎቻችን እናውቀዋለን። ለምሳሌ ሰሞናዊ የአካባቢያችን ሁኔታ አጥንተን ወይም አረጋግጠን በዛ መልኩ ብናዘጋጀው ሞር ኮንቴንቱ አሪፍ ተደራሽ የመሆን መንገዱ ይጨምራል ማለት ነው። ሌላኛው እንግዲህ ዩኒክነስ የምንለው ነው። ምንድነው? ይህ ነገር በጣም የተለመደ አሰራሮችን ወይም ደግሞ ከሰዎች ቅጅ እያደረግን ከምንሰራ ይልቅ የራሳችን ያልተለመደ አንዩዥዋል የሆነ ኮንቴንት ማዘጋጀት ብንችል ሞር ይሄም ቫይራል እንዲወጣ ያደርገዋል ማለት ነው። ሌላኛው መንገዳችን እንግዲህ ምንድነው? የምንሰራቸው ስራዎች በጣም ታዋቂ በሆኑ ለምሳሌ ማህበራዊ ሚዲያ ላይ አንቂ ተሳትፎ ያላቸው ሊሆን ይችላሉ። በምርምር በተለያዩ ስራዎች የምናውቃቸው ታዋቂ ሰዎችን ወደ ሀሳባችን ወይም ደግሞ ወደ ኮንቴንት ክሬት ወደምናደርገው ተከታታይ ፕሮግራሞቻችን ብንጋብዝ ወይም ብናቀርባቸው ሞር ይሄም ቪዲዮቻችን ወይም ደግሞ የምንሰራቸው ስራዎች በቀላሉ በትልልቅ ኦዲየንስ ተደራሽ የሚሆኑበት መንገድ ይጨምራል ማለት ነው። ሌላኛው በመሀል ያልጠቀስኩላችሁ ምንድነው? በጣም ወሳኝ ነገር ምንድነው? የምንሰራው ቪዲዮ ወይም ኮንቴንታችን መሆን አለበት፣ አጭር መሆን አለበት፣ ለሰዎች በቀላሉ ሊያጋሩት የሚችል እንዲሁም ደግሞ በጣም ኮንሴፕቹዋል የሆነ ፈን የሚያደርግ ሊሆን ይችላል። ትምህርት አዘልም ከሆነ ደግሞ አጠር ባለ መልኩ ለሰዎች ባልተንዛዛ መልኩ ተደራሽ ቢሆን ሞር ቫይራል እንዲወጣ ቪዲዮቻችን ያግዘናል ማለት ነው። እንግዲህ አንድ ነገር ቫይራል ወጣ ስንል ኖት ኦንሊ ቪዲዮ በቴክስት እንዲገለጽ ይችላል፣ እንዲሁም በጽሁፍ በተለያዩ ግራፊክስ ዲዛይን ሊሰራ ይችላል። ኮንቴንት በተለያዩ መልኩ ሊዘጋጅ ይችላል። ያ ደግሞ ራሱን የቻለ ሰፊ የሆነ ርዕስ አለ። እንግዲህ በሌሎች ዝግጅቶቻችን እንግዲህ አንዳንድ እያል ወደ እናንተ ለማድረስ እንሞክራለን። ለዛሬው ግን አጠር ያለ መልእክት ይሆናል ብዬ ስላሰብኩኝ ነው። ሁላችሁም እንደምትወዱት ተስፋ አደርጋለሁ። ሼር ፐብሊክ በማድረግ ለተለያዩ ሰዎች ተደራሽ እንዲሆን ብታግዙ እላለሁ። አመሰግናለሁ።